አንቺ አይሞላልሽ እዚህ ተጎለተሽ ታላዝኛለሽ አይደል? ምን አለ ያን ጎረምሳሽን እዚህ አስቀምጠሽ ከምትቀልቢ አስታጥቀሽ ብትልኝ። የደረሰ ወንድሜን ደም መመለሽ አላረገውም ብዬ እንጂ ለሱስ እንኳን ወንዱን የበቀው ነበር። አረ ሳይቆጨኝ አይቀርም ሳይቆራቆረኝ ያለኝን ስነጠቅ መሄጃው ሲያጥረኝ ኧረ ምነው ኧረ ሙሉ ዘመዴ ሙሉ ታለሙሉ ኧረ ታለሙሉ ጠራሽ የለሽ ኧረ አለው እዚህ ሆኜ ምን ድምፅሽ ጠፋብኝ ነው ባለ እዚህ ከብተሽ ከብቶችን እያሰርኩ እንዳይወጡ ብዬ ብቻዬን አይደለም። ያት ደህና ብለሽ ነው ደህናሽ ነው እያለቀሽ ነው አይደል? ምን ባለቅስ ምን ይሆንልሽ ነው? ሳላለቅስ ኧረ ተይ አሁን ከሞተ ከስንት ጊዜ በኋላ እንዲህ ማልቀስ ምን የሚሉት ነው? ሀዘንንም ትውጥት ያረጉት ነው እሱም የሚተው ወዲያውስ ከቤት ወንድ ልጅ እያለ ደሞ መመለስ ይቀራል። ወንድማ ቢኖር እንደዚህ ሳልፍ ሲያገድም ያላግጥብኝ ነበር። ያ እንጂ አበይ እንግዲህ ታውቂው ነበር። አይድሌ ለሊት የዛሬ ምናፊን በዘጋው ባለ ተበለው ወዴት ተርኗ ጥላይ ወዴት ስህት እንጂ አባቴ እንግዲህ ያወቅሽ ነው ያልነገርሽ። ማን ያለው? ሰማሁሽ እኮ ታለ ያለህም የለ ግባ ዞር በይ አትጠጊኝ። የአባቴ እንደም ሳልመልስማ እዚህ ቤት ተመልሼ አልገባም። እንግዲያውስ ደቅድቀው ታድ እንደሆነ አይሃለሁ። ከዚህ በኋላ እህት አለኝ ብለህ እዚህ ቤት አትገባትም። ምንድነው አታደግ ይማውቤ ምንድነው ናም ገባ አስ ዋርካም ነበርኩ ዋርካም ነበርኩ ዝግባም ነበርኩ ዋንዛም ነበርኩ ቆረጡ የተቆረጥኩ አነደዱ ይነደርኩ አከሰሉ ይከሰልኩ። ወንድም ጋሽ ደህና ሰነበታችሁ? ሰላም ናችሁ? ዋንዛም ነበርኩ ዝግባም ነበር። ያ በባለፈው ያጫወቱን ገዝተህ ብትልክልኝ ብዬ ነው እንጂ ታለም እንኳን ሳይሸጡ አትቀርም። አመድ ሆንኩላቸው በልሽ አመድ ሆንኩላቸው በጓሯቸው ደፉኝ በጓሯቸው ደፉኝ ራህያቸው ቃለኝ ረክነሽ አደራሽን መሰሪያ እንዳያገኝብሽ ተቆባል እንዴት ነው ቤት ይሆናል ተወሽ ሰው ሆንኩኝ እንደው ዳግም ወንድ ዘር ወንድ ሳላየ መጀመሪያ አባት እንደመልስ አንተ ሰውዬ ለምን አትሆኝ? እሬ ነገሩ ካንተ አይደለም ችግሩ። ታለም ምን ይሁን ብለሽ ነው እስከ ዛሬ ሳትነግሪኝ? ለካ የቀየው ሰው ሁሉ እንደ ሴት ሲቆጥረኝ ነበር። ታለም አሁን ሁሉንም ነገር እንድትነግሪኝ እፈልጋለሁ። ታለም እና ዛሬም አትነግሪኝም? ምለው ሳጣኩ ከአባታችን ሞት የባሰ ቁጭት ይቆጭሻል። እኔ እንደው የአባታችንን ገዳይ ሳላውቀው አልቀር እንደተናቁ ወልዶ እንዳልወለደ አቤት አንቺ አይሞላልሽ ነይና የድሩን ብር ፈርመሽ ውሰጂ ብሎሻል።
ያሴት ማለት ገናታ ቶክ የምን ገንዘብ ነው? የድሮን ብር እስካሁን አልሰጡሽ? ቤቴን እያንኳኩ እየመጡ አላስቀምጥ አሉኝ እንጂ እኔ የመኮንን ልጅ ድሮስ ምን ጎሎብኝ? ደግሞ ሲያድር ገንዘብ ከመች ወዲህ ነው ነይና ፈርመሽ ውሰጅ የሚባል ነገር ፈልጎኝ ነው እንጂ። እኔ ምልሽ ታለም ያ ሰውዬ ግን ገዳዩን ያውቃል ቢሆን ነው እንጂ ውባል እንዲህ ታቆጠብ አንድ ወንድም የለሞት አሳልፍ ያልሰጥም ብዬ ነበር። ዘንድሮ በኔ ሊጥስ ነው ታይውስት ኧረ እንግዲህ ራሴ እንደገና ንጉሴ መውጫ ሲደርስ ንጉሴ ማታ ነገር ፈረሰ። እሱም ማለኔስ ማን ያለ ብለሽ ነው በመጣና እሱንም ባረጋጋልኝ እንጂ መሪያቱን ካምሳክን ባሪያው የታውሷን ምን ነው ታደገ ምን ሆንክብኛ? ረረረረ ፈማው ባለ ወንድ እንኳን የለም ስትል አንቺም አብረሽ ይሄ ብለሽ ትሰሚያታለሽ? ታዲዋ እሷስ ቢሆን ወንድ ቢኖር ኖሮ ማለቷ 2-3 ቢሆንልኝ ብላ ነው እንጂ ወንድነት ግን ተጠራጥሮ ነው። ኋላስ ከኔው በላይ ወንድነት ግን የሚያውቁ ሰው የዘመመ ወንዶን ታደጋ የአባትን ገዳይ ማወቅ ከፈለክ ነገ ታች ሜዳ እንገናኝ ብሎሃል። ያረባባና ጎጆ ቢቀርም ግድ የለኝ ያረባባ ጎጆ ቢቀርም ግድ የለኝ እናቴም ልጅ የላት እኔም ወንድም የለኝ። ኧረ በለው ሰላም ማለት ኧረ ታደገ እንዴት ነህ? ሰላም ነው? ሰላም እንዴት ነህ? ደህና ነው? ሰላም ሰነበት? እስቲ ንጉሴ መጣህ ነው ወይ? መጣሁ። እንዴት ነው ማልዶ ወዴት ወጣህ ነው? ኧረ ተወኝ እስቲ ንጉሴ። ማን ሰው የላችሁም ብሎ እንደገመተኝ አላውቅም። እንዲሁ ግራ ግብት ብሎኛል። ሰው የላችሁም? ይህች ምስኪን ለማን ጥለን ብለን ነው እንጂ ለወንድ ትንሽ አለው ብለህ ነው? ቆይቶ ትንሽ ቀን ነው። ይልቅስ እንኳን አንተ መጣህላት። ምን ማለት ነው ንጉሴ? አንተ ባሌ እሱ ወንድሜ ማን ተማናሳልሽ ነው ለሞት አሳልፌ ብሰጣት? አረዲያ ወንድምሽ እንደሆነ አንቺ አርፎ የሚተኛ አይደለም። የሱን ነገር ተው፣ ቀስ እያለ ይረግባል። ይልቅንስ ከተማ የሰነበትክበት የአቤ ጉዳይ እንዴት ሆነ? አረም ምን ይሆናል? ያው የእሳቸው ነገር ምንም ፍንጭ ያለው ነው። አሎ የነቀርስ ወንድሟ እያለ ቤት በኩል ብለህ ነው? የእሷን ነገር ግድ የለም ለኔ ተው። ተደብቆ ነው ንጉሴ። አንተ ነህ ሆነ ነው እኮ የሚል ስትገባ ቆየ በጣም የት ቆይተው ነው? ምን ዛሬ እንደዚህ ውላችሁ መጣችሁ? ያታደገም ተቀኑ ጠፍቶን ይዋለ እንሳስቲ ወዴት ነው መጣው? ማሙሉ አንድ ጉዳይ ፈጥሜ ነበር። ቆይ እንጃፋችንን ሻራውን አንተም ታደገም ትመጣላችሁ ብዬ ነበር፣ ስጠብቄ ነበር። እሱ በጠዋት ወጥቶ የት እንደሄደ አላውቅም። አንቺ ቢ አንድ ጉዳይ መፈጥማታለች አልኩሽ። እንግዲህ እንዴት ነው ብቻዬን እንበላ ንጉሴ? አይኝማ አሁን መጣው አልኩሽ አይደል እንዴ? እናት ቀምሶ ዋ ጤናም የላችሁ እናንተ እነዚህ ሰዎች። ዛሬ ምን ዛሬ ነው ሰነበተባችሁ እንጂ ሰው እንዴት እንደወጣ ቤቱን ሳይረግጡ ይውላል። ያታደገ በሌሊት ወጥቶ ቀረ። ይሄ ደግሞ አመሻሹን ወጣ ሄደ። እንዴ ቢሻችሁ
እሺ እሺ እንጓለኝ ሞት ላይ ሆነ ነገር እንዴት ነው የሄድከው? ያ ወንድምሽ ተሰደዳሉ። አንተ ሰውዬ ዘንድሮ ምን ልትለኝ ነው? የአባቱን እንደመመለስ ያቅተው ጥሎሽ ኮበለላሉ። ለወጉም አንተ አልነበርክ እናቴ ወገን እንዲህ ወሬ አመላላሽ ብሉሉ ነው በለቀራ እንጂ። አረ ወገንነቱ ዛሬ ነው የሚሰማሽ? የለም አንተ ደም ትመልሳለህ ብዬ ንሳጉድ። አረ ምን ብትሆኝ ጅልን ምን? አረ የለም አልተውሽም። የለም ኑር የምኖር ስንቱም ያክሰረ አስረኛ አንሱ ያባቴ ሞት አንሱ የወንድሜ መጥፋት አንሱ ሪዳ እስራኤል ጠላቷ ለኔም ጠላቴ ነው ጠፋይ እንዲህ አድጌውን ባገር በመንደሩ ተወርቶ ነው እንዴት መጥፋቱ? የወስዋሳ እንደው ተወሬኛ እየቆጠር ነው እንጂ አንዳንዴ እኮ እንደው ነገር ሳይኖረው አይቀርም። ሙሉ ንጉሴ ላምቦን ገዝተሽ መጣሽ ነው? ኧረ ገና አልሄድኩም። አንተ እየተወኝ እስቲ ስትበሰበስ መች ደረሰልኝ ብለህ ነው? እንዴት መሸብሽ አይደል? ደህር ነው ወቅቷለሁ ብዬ ነበር። አልሆነም። ተው በህር ነው የሚሻለኝ። እስካሁን እንዴት አለች ትነተኝ? በል ንጉሴ መጣሁ። ተመሸኝ ወጣሽ እንግዲህ በይ ተሎ ነኝ። ኧረ አልቆይም። ሳንቲም ከተፍቶ ያቀርም እታለም ሙሉ እመቤት እንዴት አመሸሽ? ተናሽና መሸሽ እንዴት ነሻ? ያልጎመጎምኩ ዝም ብዬ አላየሁሽም እኮ ላምባ ልገዛ። አዋ በዚህ ምን ለመሸብሽ አይደለ ስትመለሽ ሊመሽብሽ እኮ ነው። አይመሻል እሱስ ሳልገዛው አለ አንዱ አጋኒ ያለኝ ዝም ብዬ ደርሽ እመጣለሁ። ኦራ በይቶሎ ተመለሽ እናቴ። ልቤ ጠፍቶ እናቴ ያ ልጁም እንደወጣ ቀረ እንዴት ነው አይባልም? የት ይፈለግ ልቤ ጠፍቶ ምን ጠዋት ነው እኮ ሄዳለሁ ብዬ ነበር የኔ እናት። አውክድሊ ወጋፈር ልብላ። ኧረ ተላላ ኧረ ምን ባልሽ እናቴ። ኦራ በይታዩ ምንም አይልም ይመለሳል። ወንድ ልጅ አይደለ ያኔ አለም ያውቃል። በይስቲ ታለሽ በዚህ ሳልፍ ደንዋልሽ ደና አደሪ ብዬ ሸዳለሁ። በይ ገና ምኑን አይተሽ? እታለም አቤት ሙና ነው ንጉሴ። እዚህ ተበግሬ እየጠበቅኩህ እስካሁን ቤት በኩል ልምጣታል። ቤት ተቀምጣ አይደል አሁን ይወጣች ሄዳልሃለች ላምባ ልትገዛ። የሆነ ሆኖ ጉዳዩን እንዴት አደረክ ንጉሴ? ብለህ እችን ሴትዮ ወደድኳት እንዳትለኝ። ወደድካት? ወዳት ነው አባትና ወንድሟን ይሽኛቸው። አይተሃል? ሬሳውን በአካል አይተሃል? ኋላ ነግሬሃለሁ። እቀድማለሁ ስትል መቀደምም አለ። ነግሬሃለሁ በኋላ እንዳታዋርደኝ። ግድ የለም ማረጎን ያውቃል። አተ ምን ይሆን ብለህ ነው ደግሞ እዛች ሴትዮ ላይ እየመጣህ ወሬንም ትነዛበል? ምን አደረኩ? ያረከውን አንተ ታውቃለህ። ሁለተኛ እዛች ቤት ድረስ ስትልና ማረጎን ያውቃል። እያስፈራራኝ ነው። ደግሞ አንተ ምን ብዬ ነው የማስፈራራህ?
ብቻ ተናገርኩ። እዛች ቤት መጣህ ሌላ ነገር አወራለሁ ብለህ እኔ ዝምድናውን ብዬ ነው ተሙሉ ታጣላኛለህ። ተናገርኩ እንግዲህ ኧረ በወገናችን ወንድ አይቀር ብለህ ነው። ሙሉ አቤት፣ ማን ነው? ምን እንደውም ያክለፈልፍህ ብለሽ ደግሞ ወንድ ትርኪ ቢጀምር ወንድ ትልከብኝ ዋላስ እኔ ሙሉ ነኝ። አንተ ለአንተ ሰው ምልክ አራራ ሙሉ መቼ ሞልተሽ የምታውቂውና አራቶኝ አንተ ሰው እየራቶኝ ምን ይሁን ብለህ ነው? ምሉም ብሎ ነው ንጉሴ መጥቶ ሁለተኛ ጠግባት ድረስና ያለኝ ንጉሴ ዋላስ ምን ይሆን? ምን አባቴ አውቂ? እንዴት ነው ምን አውቄ? ሙሉ እኔ ወገንሽ እሻልሻለሁ ተናግሬያለሁ። ምንድን ነው የምትለኝ? አትጅንኑ ምንድን ነው የሚለኝ ይሄ ሰውዬ ዘንድሮ? እናንተ ይሄ ልጅ እንዳለው ብሎ ደግሞ ተንጉሴ ጋር ሊያጣላኝ ነው እንጂ ኧረ ንጉሴ እንደዚህ አያደርግም። ኧረ የዛ ጠላት ጆሮ ይደፈን። ሙሉ መሆንሽ ነው ደግሞ ደጃፍ የተቀመጥሽ? እኔ ተዳለው ብለህ ነው? የት ውለህ ነው? እንዴት ሴትዮ የት ሆነች? እንዴት ሆነች? ምን ቀመሰች እንኳን ብለህ አታየኝም? እንዴት ነው የምትናገሪው? ስንት ዓመት ስንት ጉዳይ ያለብሽ ሰውዬ እቤት ተዘብዝብሽ እንደሆነ ይፈልግሽ ጉዳይ ቢኖር ነው እንጂ እናቴ የሰው ሰው እየሄድክ በየመንደሩ ውስጥ ታስፈራራ የምትውል የሰው ሰው እና ማን ነው ደግሞ የሰው ሰው? ምን ነጅንኑ ምንድን ነው ያልከው? ሄደህ መጥቶ ሲደነፋብኝ ነው አለ እኔ እንደላኩ ሁላ ምን አለኝ ደግሞ አለሽ? ንጉሴ ወንድሜ የት እንደገባ ፈልገህ አምጣው፣ ወይ ወሬውንም ቢሆን ንገረኝ፣ አሊያ እኔ ትዳር ነው ብዬ ታንተ ጋር አልቀጥል። ይገራታም ጅል ነው ብዬ ንቄው ጉድ ሊሰረኝ። ንጉስ